ኢትዮጵያ ውስጥ ሆናችሁ ዩቲዩብ ለምትሰሩ ሰዎች መልካም የሆነ ዜና አለ። አብዛኞቻችሁ ከዚህ በፊት የምትቸገሩበት ነገር ምንድነው? ዩቲዩብ ላይ የምትሰሩትን ገንዘብ እንዴት በዶላር ማውጣት እችላለሁ ወይም ደግሞ በዶላር እንዴት አካውንት ከፍቼ ማስቀመጥ እችላለሁ የሚል ነበር የአብዛኞቻችሁ ጥያቄ። አሁን ግን ይሄንን ችግራችሁን የሚፈታ አንድ ምርጥ የሆነ መንገድ ከሰሞኑ ብቅ ብሏል። ይሄ መንገድ ምንድነው የሚለውን በዚህ ቪዲዮ ሙሉውን አሳያችኋለሁ። ይህን መንገድ ተጠቅማችሁ እዚሁ ሀገር ውስጥ የዶላር አካውንት በመክፈት እናንተ ዩቲዩብ ላይ የምትሰሩትን ዶላር በፈለጋችሁበት ጊዜ በዶላር እንድታወጡ ወይም ደግሞ እንደፈለጋችሁ በቃ እንድትጠቀሙ ወይም ወደ ውጪ ስትሄዱ ደግሞ ያንን ዶላር ይዛችሁ መንቀሳቀስ እንድትችሉ የሚያስችላችሁ ምርጥ የሆነ መንገድ ከሰሞኑ በአቢሲኒያ ባንክ እንደሚቻል ተሰምቷል። እና ይሄንን አካውንት እንዴት ነው ክሬት ማድረግ የምትችሉት? ሌላኛው ነገር ደግሞ ከዩቲዩብ ቻናላችሁ ጋር እንዴት ነው ኮኔክት ማድረግ የምትችሉት የሚለውን ቪዲዮ በዚህ ዩቲዩብ ቻናል በዴቭ ኢንፎ ማለት ነው ሙሉውን እስከ መጨረሻው ድረስ ከተከታተላችሁ ሙሉ መረጃ ሰጣችኋለሁ። የትም ሳትሄዱ መረጃውን መከታተላችሁን እንዳትረሱ። እንዲሁም ደግሞ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። አብዛኛው ሰው ይህንን ቪዲዮ የሚያይ ሰው ሰብስክራይብ ሳያደርግ ስለሆነ እያየ ያለው እባካችሁ ሰብስክራይብ አድርጉ። አሁን ቀጥታ ወደ ዛሬው መረጃ እናልፋለን። ኢትዮጵያ ውስጥ እንግዲህ ከቀን ወደ ቀን በዩቲዩብ በጣም ብዙ የኢትዮጵያን ዩቲዩበሮች እየተስፋፉ ይገኛል። ያው አሁን ላይ ወቅቱ እንግዲህ ዩቲዩብ ለመጀመር በጣም ወሳኝ የሚባል ወቅት እንደመሆኑ መጠን በጣም ብዙ ዩቲዩበሮች ዩቲዩብ ቻናል እየከፈቱ የተለያዩ አሪፍ መረጃዎችን ለተመልካቾቹ እያቀረቡ ይገኛሉ እና በጣም ብዙ ደግሞ ዩቲዩበሮች አሁን ላይ በጣም እየተስፋፉ ነውና በዚህ ጊዜ እንግዲህ አብዛኛው ሰው ከዩቲዩብ የሚሰራውን ገንዘብ ወደ ሀገር ወደ ኢትዮጵያ ለማስላክ የሚጠቀመው አንድ የሆነ መንገድ ነው። ይህም ዩቲዩብ የሚፈቅደው አንድ የሆነ መንገድ ብቻ ስለሆነ ማለት ነው። ሌሎች መንገዶች አሉ፣ ግን እነዚህ መንገዶች ለኛ ለኢትዮጵያኖች ገንዘብ ወደ ሀገራችን ለማስላክ አይሰሩም። ከዚህ በፊት አንዳንድ ዩቲዩበሮችን አይታችሁ ከሆነ ገንዘባቸውን በዶላር ሲያወጡ ወይም ደግሞ ሲቀበሉ አይታችሁ ሊሆን ይችላል፣ አይታችኋልም ብዬ አስባለሁ። እነሱ እንግዲህ ውጪ ሀገር ሄደው የሚከፍቱትን አካውንት ያንን አካውንት ቀጥታ ከዩቲዩባቸው ጋር ከአድሰንሳቸው በአድሰንስ አማካኝነት ስለሆነ ገንዘብ የሚቀበሉት ከአድሰንስ ጋር በማገናኘት በዶላር ኢትዮጵያ ውስጥ ሆነው ገንዘቡን እየተቀበሉ ይገኛሉ። ይሄ ነገር እንግዲህ አሁንም ቢሆን እዚህ ኢትዮጵያ ውስጥ ሆናችሁ የውጪ ሂስትሪ ያላችሁ ማለት ውጪ እየሄዳችሁ ለስራ የምትንቀሳቀሱ ከሆነ የተለያዩ ባንኮች ውጪ ላይ ዶላር እንድትጠቀሙ የሚያደርግ አማራጮች ስለሚያዘጋጅላችሁ በዛ አማካኝነት የዶላር አካውንት ክሬት አድርጋችሁ ኢትዮጵያ ውስጥ እንኳን ብትመለሱ ከዩቲዩባችሁ ጋር አገናኝታችሁ የምትሰሩትን ዶላር ቀጥታ ወደ አካውንታችሁ ማስላክ ትችላላችሁ። ካስላካችሁ በኋላ ያንን ዶላር እንደፈለጋችሁ ማድረግ ትችላላችሁ። ከፈለጋችሁ ዊዝድሮ ማድረግ ትችላላችሁ፣ ማውጣት ትችላላችሁ። ከፈለጋችሁ ውጪ ስትሄዱ ደግሞ ያንን ዶላር እንደፈለጋችሁ መጠቀም ትችላላችሁ። እንደዚህ ወደ ውጪ እንኳን መውጣት ብታስቡ የዶላር ነገር አያሳስባችሁም ማለት ነው። ሌላኛው ነገር ደግሞ በምትፈልጉበት ጊዜ የዶላር መጠን ከፍ ባለ ጊዜ ያንን ዶላር እየሸጣችሁ በገንዘብ በጥሬ ገንዘብ ማውጣትም ትችላላችሁ ማለት ነው። ይሄ ነገር እንግዲህ የሚቻለው ውጪ እየተመላለሳችሁ ነጋዴ ከሆናችሁ ወይ ውጪ ላይ የምትኖሩ ከሆነ የውጪ የኑሮ ፍቃድ ምናምን ካላችሁ ነው። አሁን ግን አቢሲኒያ ባንክ አንድ አዲስ የሆነ ነገር ይዞላችሁ መጥቷል። ይሄ ነገር ምንድነው? እዚሁ ኢትዮጵያ ውስጥ ሆናችሁ የዶላር አካውንት ክሬት ማድረግ እንድትችሉ ምንም አይነት የሚያስፈልጋችሁ የውጪ ፕሮሰስ ይሄ ወይ ቪዛ ምናምን የሚያስፈልግ ነገር የለም። ወይ የውጪ የኖራችሁበት የኑሮ ፍቃድ ምናምን የሚባል ነገር የለም። ቀጥታ አቢሲኒያ አካውንት ክሬት አድርጋችሁ ክሬት የምታደርጉት አካውንት ደግሞ የዶላር አካውንት የዩኤስዲቲ አካውንት ነው የሚሆነው። ያን የዶላር አካውንት እንግዲህ ከዚህ በፊት አቢሲኒያ ባንክ ስትከፍቱ እንዳወጣችሁት ቡክ ይሰራላችኋል። ያንን ቡክ በመጠቀም ለዩቲዩበሮች ተብሎ ብቻ የተዘጋጀ ስለሆነ ያንን አካውንት ቀጥታ ከጉግል አድሰንሳችሁ ጋር አያይዛችሁ ከጉግል አድሰንሳችሁ ጋር ካያያዛችሁ በኋላ ደግሞ የስዊፍት ኮድም ይጠይቃችኋል። ያው ከዚህ በፊት እንግዲህ ለምሳሌ የንግድ ባንክ ተጠቃሚ ዩቲዩበር ሊኖር ይችላል፣ የአቢሲኒያም ራሱ ሊኖር ይችላል፣ የአዋሽ ባንክ፣ የእናት፣ የአባይ በጣም ብዙ ባንኮች አሉ ኢትዮጵያ ውስጥ አይደለ? እነሱም ባንኮች ቀጥታ ከዩቲዩብ አድሰንሳችሁ ጋር ማለትም ዩቲዩብ ላይ የምትሰሩትን ገንዘብ በአድሰንስ አማካኝነት ልትቀበሉ ስትሉ ኮኔክት የምታደርጉበት ሜተድ አለ አይደለ? አድሰንስ ላይ ከገባችሁ በኋላ
የንግድ ባንካችሁን ከሆነ የንግድ ባንክ አካውንታችሁንና ስዊፍት ኮዳችሁን ኮኔክት አድርጋችሁ ነው ቀጥታ ዩቲዩብ ላይ የሰራችሁትን ገንዘብ ከ21 በፈረንጆች አቆጣጠር ከ21 እስከ 26 ባለው የቀን ገደብ ውስጥ ገንዘባችሁ ቀጥታ ወደ ባንክ ይገባል። ወደ ባንክ ሲገባ ከዚህ በፊት ምንድነው የሚሆነው? ባንካችሁ ለምሳሌ $100 ከሰራችሁ የ$100 ታክስ ይቆረጥና ለአየርላንድ ወይ ደግሞ ለአሜሪካ ማለት ነው ለዩኤስ የሁለቱንም ታውቁታላችሁ ከዚህ በፊት ዩቲዩበር ከሆናችሁ እዛ ላይ ገንዘቡ ከተቆረጠ ታክሱ ከተቆረጠ በኋላ ለምሳሌ $90 ከሆነ ወደ አካውንታችሁ የሚላከው $90 በኢትዮጵያ የዶላር ምንዛሬ ዋጋ ነው ካልኩሌት ተደርጎ ቀጥታ ወደ አካውንታችሁ የሚገባው። አሁን ግን አቢሲኒያ ያዘጋጀው ምንድነው? አንደኛ የዶላር አካውንት እዚህ ሆናችሁ መታወቂያ ብቻ በመጠቀም በአቅራቢያችሁ ያለ ቅርንጫፍ በመሄድ የአቢሲኒያ አካውንት ትከፍታላችሁ። ሁለት አካውንት ነው የምትከፍቱት። አንድ የአቢሲኒያ ኖርማል አካውንት በብር እንደፈለጋችሁ ዲፖዚትም ዊዝድሮ ምናምን የምታደርጉበት። ሁለተኛው አካውንታችሁ የሚሆነው ደግሞ የዶላር አካውንት ነው። ያ የዶላር አካውንት አንደኛ ነገር 10,000 ስትሞሉ ማስተር ካርድ ይሰጣችኋል። ያ ማስተር ካርድ የፈለጋችሁትን ኢንተርናሽናል ፔመንት ልትከፍሉበት የሚያስችል ማስተር ካርድ ነው። ሁለተኛው ደግሞ ይሄኛውን አካውንት በመክፈታችሁ የምትጠቀሙት ደግሞ ዶላር እዛ አካውንታችሁ ላይ ዲፖዚት ነው የሚሆነው። ለምሳሌ ከዩቲዩብ $90 ወይ $100 ወይ 200 1000 ሊሆን ይችላል። ቀጥታ ወደ አካውንታችሁ ሲገባ አካውንታችሁ ላይ ሁሌም $1000 እንዳለ ነው ማለት ነው የሚቀመጠው። ወደ ስልካችሁም በዩኤስዲቲ የገባላችሁን በዶላር ያመጣላችኋል። እሱ ለምሳሌ ኢትዮጵያ ውስጥ ዛሬ ምንዛሬው 126 ከሆነ ወደ 130 ሲገባ ከፈለጋችሁ በ130 ይመንዘርልኝ ማለት ትችላላችሁ። የፈለጋችሁት ጊዜ ድረስ ማስቀመጥ ትችላላችሁ። እንደፈለጋችሁ ማውጣት፣ እንደፈለጋችሁ ደግሞ ከፈለጋችሁ ከራሳችሁ ራሱ ዶላር ካላችሁ ማስገባትም ትችላላችሁ ማለት ነው። ስለዚህ ይሄ ለዩቲዩበሮች በጣም 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 ወሳኝ የሆነ መንገድ ነው። እንግዲህ እንደነገርኳችሁ ምንም አያስቸግርም። ይሄንን አካውንት ከዩቲዩባችሁ ጋር ደግሞ ለማያያዝ ከዚህ በፊት ዩቲዩብ ስትጠቀሙ ወደ አድሰንስ የሚገባላችሁን ዶላር አካውንት ያስገባችሁበት ቁጥር አለ። አሁን የሚሰጧችሁን ቁጥር ለምሳሌ የአቢሲኒያ ከሆነ አቢሲኒያ ቁጥራችሁን ታስገቡና አዲስ የሚሰጧችሁን የዶላር አካውንት እሱን ካስገባችሁ በኋላ ከታች ደግሞ ስዊፍት ኮዱን ጉግል ላይ ሰርች በማድረግ ቀጥታ ያንን ስዊፍት ኮድ ከአድሰንሳችሁ ጋር ማያያዝ ነው ማለት ነው። ከዛን ከቀጣይ ወር ጀምሮ ቀጥታ ወደ ዶላር አካውንታችሁ ዩቲዩብ ላይ የሰራችሁት ገንዘብ በአድሰንስ አማካኝነት ቀጥታ ይላክላችኋል ማለት ነው። ስለዚህ ይሄ መረጃ እስካሁን ዩቲዩብ ላይ ማንም ሰው አልሰራውም። ያልሰራበትም ምክንያት ገና ይሄ ነገር ከተጀመረ ቅርብ ጊዜ ስለሆነ ማለት ነው። ከዚህ በፊት አቢሲኒያ ሲሰጥ የነበረው እንዴት ነው? ወደ ውጪ ለምሳሌ ዱባይ ለሚሄዱ ቻይና ለሚሄዱ ምናምን የውጪ እንትና ያላቸው ማለት ሂስትሪ ያላቸው ውጪ የመውጣት ሂስትሪ ያላቸው እዛ ዶላር ስለሚያስፈልጋቸው የዶላር አካውንት ክሬት ያደርግላቸውና እነሱ ዶላርን ገዝተው እዛ ላይ በማስቀመጥ ነበር። አሁን ግን እዚህ ሆናችሁ መታወቂያችሁን ብቻ ተጠቅማችሁ አንድ የሆነ አካውንት ብቻ አውጥታችሁ ልክ እንደ ባንክ ቡክ ደብተር ነው። ያ ደብተር ደግሞ የዶላር አካውንታችሁ ነው። የዶላር አካውንታችሁ ላይ ሲጻፍ ከዚህ በፊት ለምሳሌ 2500 ብር አስገብታችኋል ነበር የሚባለው። አሁን ግን $2500 አላችሁ። ከዛ ላይ ወጪ ስታረጉ $2100 400ን ካወጣችሁ ልክ እንደዛ ይሆናል ማለት ነው። ምንም አያስቸግርም። ሁላችሁም እየሄዳችሁ አቢሲኒያ ባንክ የዶላር አካውንት ክሬት አድርጉ። በጣም አሪፍ የሆነ መንገድ ነው። እንግዲህ ዩቲዩበሮች ሁላችሁም ይሄንን መረጃ እንደምትወዱት ተስፋ አደርጋለሁ። ብዙዎቻችሁ ስትቸገሩበት የነበረ መረጃ ስለነበር ነው። አሁን ግን ይሄ ነገር አቢሲኒያ የፈታልን ይመስለናል። በጣም ቀላል ነው። ለሁላችሁም ደግሞ ይሄ መረጃ ያስፈልጋችኋል። ስለዚህ ቪዲዮ ላይክ አድርጋችሁ ሁላችሁም አሪፍ የሆነ ሀሳብ ኮሜንት ላይ መስጠታችሁን እንዳትረሱ። ሌላ ደግሞ አሪፍ መረጃ ሳገኝ በዚህ የዩቲዩብ ቻናል ስለማጋራችሁ ዩቲዩብ ቻናሉን ሰብስክራይብ አድርጉ። ይመቻችሁ። መልካም ጊዜ ይሁንላችሁ ለሁላችሁ። I've seen relics of kingdoms past and crowns of ancient kings. I've heard stories of distant lands, realms I long to reach.